ጉዟቸውን ለማሳመር የሚያደርጉት ጨዋታ አርሰናል ከሊቨርፑል። አሁን ሚካኤል አርቴታና አርሰናል ወሳኝ ወደሚባል ምዕራፍ እየተሸጋገሩ ይገኛል። የሰሜን ለንደኑ ክለብ የ22 ዓመታትን የዋንጫ ድርቅ ለመመለስ ከዚህ የተሻለ ጊዜ ያለ አይመስልም። የመድፈኞቹ ጥንካሬ ከሌሎች ክለቦች ነጥብ መጣል ጋር ተደምሮ ግስጋሴያቸውን እንዲያሳምሩ ጥሩ ዕድል ፈጥሮላቸዋል። በ21ኛ ሳምንት የእንግሊዝ ፕሪሚየር ሊግ ረቡዕ ምሽት በቅርብ ርቀት የሚከተሉት ሁለቱም ክለቦች ማንቸስተር ሲቲ እና አስቶን ቪላ ነጥብ መጣላቸውን ተከትሎ የሚካኤል አርቴታ ቡድን ልዩነቱን የሚያሰፋበት ሌላ መልካም አጋጣሚ አግኝቷል። የሚጠበቅበት ነገር ቢኖር ያገኘውን እድል በሚገባ መጠቀም ብቻ ሆኗል። በእርግጥ የዚህ ዓመቱ አርሰናል ከባለፉት ዓመታት በተለየ የራሱን እድል በራሱ የሚወስን የትኛውም ውጤት ቢመዘገብ በአሸናፊነት መጓዝ የሚችል ጠንካራ ቡድን መሆኑን በሁሉም ውድድሮች አሳይቷል። ከስብስብ ጥራትና ጥልቀት ባሻገር በስነ ልቦናም እጅግ የተሻሻለው አርሰናል ዛሬ ወደ ሊጉ ዋንጫ ይበልጥ ግስጋሴውን ለማሳመር በሜዳው ደጋፊውና በሜዳው ፊት ከሊቨርፑል ወሳኝ ፍልሚያ ያደርጋል። የሁለቱ ቡድኖች ጨዋታ በሊጉ ከፍተኛ ግብ ከተቆጠረባቸውና አዝናኝ ከሚባሉት መርሃ ግብሮች ሁለተኛው ነው። ባለፉት 67 ግንኙነታቸው 199 ግቦች ተቆጥሮበታል። የአርሰናልና የሊቨርፑል ጨዋታ ምሽት 5 ሰዓት ላይ በኤሚሬትስ የሚደረገው ጨዋታ ለመድፈኞቹ ሁለት ትርጉም ያለው ነው። አንድም በዚህ ዓመት የመጀመሪያ ግንኙነታቸው ብልጫ በወሰዱበት ጨዋታ በአንፊልድ በዶሚኒክ ስፖዝ ላይ ድንቅ ቅጣት ምት የተሸነፉበትን ውጤት ለመቀልበስ የሚገቡበት ሲሆን፣ በሌላ በኩል ደግሞ ባለፈው ዓመት የሊጉን ዋንጫ ለማንሳት ባደረጉት ግስጋሴ ማንቸስተር ሲቲን ሲጠብቁ ድንገት ዋንጫውን የነጠቃቸው ክለብ ሊቨርፑልን በማሸነፍ መልስ የሚሰጡበት በመሆኑ የምሽቱ የኤሚሬትስ ጨዋታ እንግዲህ ከ3 ነጥብ በላይ ይሆናል ማለት ነው። የአርሰናልን ጫና የመቋቋም አቅም እንዲሁም የዚህ ዓመቱ ትክክለኛው የዋንጫው ቡድን እሱ መሆኑን መልስ የሚሰጥበት በመሆኑ በትልቁ የሚጠበቅ መርሃ ግብር ነው። አሰልጣኝ ሚካኤል አርቴታ በሰጠው ሐሳብ ከፕሪሚየር ሊጉ ሻምፒዮን ሊቨርፑል ጋር የምናደርገው ጨዋታ በጉጉት እየጠበቅኩ ነው፣ ምክንያቱም ምን ላይ እንደምንገኝ ማረጋገጫ የምንሰጥበት ሌላ አጋጣሚ ነው ብሏል። በጨዋታው ለምን የሊጉ አናት ላይ እንደተቀመጠን በማሳየት ደጋፊዎቻችንን የተለየ ድባብ እንዲፈጥሩ እናደርጋለን በማለትም ነው ስፔናዊ አሰልጣኝ አበክሮ የተናገረው። አርሰናል ከተከታዩ ማንቸስተር ሲቲ ያለውን የነጥብ ልዩነት ወደ 8 ለማስፋት በሚያደርገው ጨዋታ ከሪካርዶ ካላፊዮሪና ክርስቲያን ሞስኬራ ውጭ ያሉ ተጫዋቾች በሙሉ ጤንነት ላይና በተሟላ ተክለ ቁመና ላይ እንደሚገኙ ተመልክቷል። በጉዳት ለረጅም ጊዜ ከሜዳ የራቀው ካይ ሃቨርትዝም ለጨዋታው ዝግጁ መሆኑ ታውቋል። የዚህ ዓመት ጉዟቸው ፈታኝ የሆነባቸው አሰልጣኝ አርኔ ስሎት ዛሬም ከሜዳቸው ውጪ በሚያደርጉት ጨዋታ ሌላ ከባድ ፈተና ይጠብቃቸዋል። በቀላሉ ግብ የሚቆጠርበት የቀዮቹ ተከላካይ ክፍል በ20 ጨዋታዎች 28 ግቦች የተቆጠሩበት ሲሆን ዛሬም በርካታ አማራጭ ባለው የአርሰናል አጥቂ ክፍል እንደሚፈተን ይጠበቃል። አርሰናል ጨዋታውን ካሸነፈ ሊጠናቀቅ 17 ጨዋታዎች በቀሩት ሊግ በአርሰናልና ሊቨርፑል መካከል ያለው የነጥብ ልዩነትም 17 ይሆናል።